ይጨንቅሻል ፈጣሪ ጭንቀት እና ሁለት አትጨነቂ ምንም አስጨንቅም ማይ ይችኛው አይኗ ታይኩ ገለጭ ወላ ዛች ጋር ይቀመጣሉ መተስሎታል ምራቱን ላከልኝ ነበር አይኔ በርቶ ደስ እንዲል ለሱኑ ወደ ቤት ያለገባ ሱማና ያለምርዳ የሚታሸግ ነገር የለውም ብቻ መነካካት መታጠብ ይከለክላል ይሄ ከማይወጣ እንዴት ነው ከበፊቱ ካሁኑ ኦፕሬሽን ይሄ ነው ይሻላል ሰላም ውድ የቻናላችን ተከታታዮች ሰላምና ጤና ከአዲስ ህይወት ጋር እየተመኘን ከዚህ በፊት እንደምታውቁት እናቴ አንደኛውን አይኗ ናዝሬት ላይ ኦፕሬሽን ከወንድሞቼ ጋር ሆነን ተደርጋ ነበር ዛሬ ደግሞ ሌላኛው አይኗ አሁንም ሞራ አለበት ተባለ ስለዚህ ሁለተኛው አይኗን ደግሞ ዛሬ ሞራውን እናስከፍፍላታለን በጣም ተጨንቃለች በጣም ተረብሻለች ምክንያቱም የናዝሬት የተሰራችው የኦፕሬሽን ፕሮሰሱ ትክክል አልነበረምና በጣም ህመም ነበረው ታሽጋ ነበር እንደምታዩት በጎን በዚህ በኩል እንደምታዩት አይኗ ታሽጎ እሽጉ ራሱ ከተነሳ በኋላ የነበረው ፕሮሰስ ትንሽ ፔንፉል ነበርና ለአሁኑ ለምትሰራው አይኗን ለምትገፈፈው በጣም ጭንቀት ፈጥሮባታል ስለዚህ አንደኛ እናታችንን ከዚህ ጭንቀት ውስጥ ሪላክስ እንድታረግ እኔና ገነት አበራራት ቁጭ ብለን በጣም ብዙ የሳይኮሎጂ ጨዋታ ስንጫወት ነበረ ሁለተኛ ደግሞ ናዝሬት ላይ በተፈጠረው የህክምና ስህተት እሱን ድጋሚ አሁንም እዚህኛው አይኗ ላይ እንዳይፈጠርባት 3 ሆስፒታል ወስደናታል የመንግስትም ወስደን አሳየናት እንደዚሁም ደግሞ 2 የግል ቦታ አሳየናት ስለዚህ ሶስቱም ላይ ተመሳሳይ ችግር ነው ያወሩልን አንደኛው አይኗ በእርጅና ምክንያት ጠባሳ አውጥቷል የተባልነው በዛ ላይ ደግሞ ሞራ አለው ያኛው ደግሞ ናዝሬት ላይ ደግሞ የተሰራው አይኗ ጥሩ አልነበረም እንዳልኳችሁ እሱ ደግሞ ሌዘር ያስፈልገዋል ተብሏል ሌዘር ማለት አዲስ የመጣ የአይን የህክምና ፕሮሰስ ነው እሱም ይደረግላታል ስለዚህ ከዛ ቀጥሎ ደግሞ ሁለቱም አይኗ ላይ ደግሞ ውሃ ቋጥሯል እሱን ደግሞ ለማጥፋት በመርፌ ክትትል በማድረግ እናጠፋዋለን ተብለናል ስለዚህ እነዚህ ነገሮች ሁሉም ቦታ ላይ ተመሳሳይ የህክምና ሂደት ከዛም በኋላ ኦፕሬሽንም ከተደረገች ሌዘርም ከተደረገች ደግሞ ትሪትመንታቸው አንድ አይነት ሲሆን ስለዚህ ይሻላል በወዳልነው ቦታ ላይ ወስደናት ዛሬ ሞራል እናስነሳላት ነው ማለት ነው ሌዘሩን ትናንትና አስደርገናል አይተሻል ደግሞ በያዴቃ ውስጥ እንዲታርጉ ፈታብሮ እንደወጡ ምን ያስፈራ ነገር የለም እሺ ቀላል ነው ሲያስረጃል ዶክተር ደስታ ይባላል እሱ ሰራቸው ቀላል ሰርጀሪ ነው እሺ ማምዬ እሺ ምርጥ ዶክተር አረፍ ይበል ከምስሽ ላይ ተርሰከኝ ምንም ማው ይመስልሽ ዛች ጋር ይቀመጣሉ መተስሎታል እንደውም ቫይታሚን ዲ ያስፈልግሻል ልብስ ለብሳ ነው እንዴት አይደል ልብስ ተለብሶ ነው ቫይታሚን ዲ ናዝሬትም ተሰርተሻል አይደለም እንኳን እዚህ ዘምተሻል ምንም የተለየ እንትን የለውም ምንም ነገር ሲሆን ጸሎት አሰኛ እግዚአብሔር እሱ ቀድሞ ይግባል ነው መስለኝ ነው ዶክተር ያ ዶክተር አይደለም ያከመኝ ቸር ወዳኔ ነው ያከመኝ እሱ ቀድሞ ይግባል ጥበቡን ይስጥልኝ ምራቱን ላከልኝ ነበር አይኔ በርቶ ደስ እንዲል ለሱኑ ወደ ቤት ያለገባ ሱማና ያለምርዳ ይጨንቅሻል ፈጣሪ ጭንቀት እና ሁለት አትጨነቂ ምንም አስጨንቅም ማይ ከባዱ ሰርጀሪ አድርጌያለሁ አለ የተባለ ከባዱ ሰርጀሪ እኔ 8 ጊዜ ተቀልጄ ተሰፍቻለሁ ምኑ ያው እስቲ ተሰፍቻለሁ እኮ ያንቺ አይንሽ ውስጥ ትንሽ ነገር ብድግ ነው ያለው ሞራሽ ብኖረው ነው በጣም ቀላል ነው ታይሻተ በመንጽር ልጅ እንደምትሆን የሚያስፈራ ነገር የለም እንደቀጥ የለም ደምሽም እንትን እንዳይ በዛ ሆነሽ ግን
ጎበዝ ነው ማለት በደንብ ያስረዳል። በደንብ ተረድቼዋለሁ። ከባዱን ጊዜ አሳለፍኩ እኔ በዚህ እድሜ። አንቺ ምንድነው አይኖች ጋር ብቻ ነው ነገር ወጣ ያኛው እንግዲህ ቀጥሎ ምን ማድረግ እንዳለብሽ ጠይቁ። ስትወጪ ምንድነው ማድረገው አለመንካት ጥንቃቄ ምንድነው የሚደረገው የሚለው ነገር ጠይቀን ደውለ ጠይቃለሽ። ከዚህ በፊት የተነሳችው ቀኝ ሞራይላ ነው። የዛኔ ድንገት ነው እኔም ናዝሬት የሄድኩትኝ። ጾም ማስያዣ ነበር፣ ፍልሰታ ጾም የሚያዝበት ጊዜ ነበርና የፍልሰታን ጾም ከእናቴ ጋር ሆነን እናሳልፍ ብለን ነው እየተያይዘን ይሄን አጋጣሚ ደግሞ በጣም ማየት አቁሟል። ስለዚህ ሞራውን በጣም በስሏል። ሞራው ዛሬውን መነሳት አለበት ተብያለሁ። ድንገተኛ ነው የገባችው። ምን አስፈራሽ? ጥንቅ አድርገው ሰሩሽ? ራሴንም ገንም ሲያስቡኝ ፈራ። መጀመሪያ ሰው ማደንዘዣ እሱ ያማል እንጂ ይሄንን ምንም ሲሰሩ አትሰማው። ግን ያስፈራል። የበፊቱ ጭንቀት ለመቀነስ ብለን ደግሞ ዛሬ ደግሞ ድጋሚ አብሬያት ሆኛለሁ። ይሄንን ክብር ለሰጠኝ እናቴ ጎን ላይ ቆሜ የምትፈልገውን ነገር ማድረግ መቻሌ ራሱ እግዚአብሔር ይመስገን። ስለዚህ ዛሬ ግራ አይኗን ሞራ ላስገፍፍ ነው። በፊት ሞራ ሲገፈፍ እኛ የምናውቀው ሞራ ሲገፈፍ እዚህ ጋር ተለጥፎላቸው ምናምን ነበር የሚወጣው። ያሁኑ የሞራ መገፈፍ ደግሞ ሞራው ይነሳል። ምንም የሚታሸግ ነገር የለውም። ብቻ መነካካት መታጠብ ይከለክላል። ስለዚህ እሱንም አይተን ነው ወደዚህ ወሰንነው። እዚህ መጨረሻውን እግዚአብሔር ያሳምረው። ስለዚህ እግዚአብሔር ከዶክተሮቹ ጋር እውቀታቸውን ስራቸውን ባርኮላቸው እነሱም ስራቸውን በአግባቡ ሰርተው እንዲያጠናቅቁ እንዲረዳቸው ጸሎት እናደርጋለን። አብረናት እንዋልና ያሉትን ነገሮች ደግሞ አካፍላችኋለሁ። አብራችሁ ይቆዩ። ይሄው እንደምታዩት እናቴ ከሰርጀሪ ክፍል ከአይኗ ውስጥ ሞራው ተነስቶላት ወጣለች። በጣም ደስ ብሎኛል። ብዙ ህመም እየታየባት አይደለም፣ አላቅም ማስታገሻ ላይ ስላለች ይሆናል። ትንሽ መቆጥቆጥና ማቃጠል አለው ነው የምትለው። ተመስገን። ይሄንንም እንዲህ ለማየት ስለበቃል ለንኩ መግዣ ስለሆነ ለወስደው ነው አይደለም ፋርማሲ ሰጣቸው። ይሄ መስደው መድኃኒት ሰጣቸው። እዛ ያስረዳሻል። በዚህ መሰረት በቀን 3 ጊዜ በየስምንት ሌላ መነጽር ታርግ ጥቁር መነጽር ማድረግ ይችላል። የራሱ ያይኑ አይሆንም። ይሄ ምን የርቀት ምናምን ነው ይጠራል። ለአዋራ ለነፋስ ምናምን ጥቁር መነጽር ነው የሚያስፈልገው። አዋራ መቀመጥ ዝቅማት ነው አትችልም። እሺ አሁን እንትን ማለት እጁ አልፈም እኮ እንዴት አይ መነካካት አይቻልም። መንካት አይቻልም። መታጠብም አይቻልም። አይ ስለተከፈተ ውሃ ዶክተር ኢንፌክሽን እንደተፈጠረ ከዚህ ነው። ኦኬ መተዳደር ግን ይቻላል። ተመቸሽ? አዎ። እንዴት ነው ከበፊቱ ካሁኑ ኦፕሬሽን? እኮ ነው ይማድጋል። ይሄ ይሻላል አይደል? ተጫወቱብሽ ተጫወቱብሽ። አይዞሽ በቃ እግዚአብሔር የፈቀደው ነው። አዎ ስለወጣ ሳትታሸጊ ምን ሳቲ እንዴ በፊቱ እኮ ታሸጋ መንብላ በቃ ህመሙ ራሱ አረሻል እንዴ እንዴት ታዲያ ቀዩን አብሮኛ አደረ። እንዳየሽው ድንገት ነው የወጣሁት። ድንገት በዛው እስቲ ልምከርበት እስቲ ምን ልበልበት አላልኩ። በጣም ተስፋ ያለው ምግብ ቤት ገዝቶ ነው። አልጠፋም እኮ ያንቺ አኛው እኮ የሚገርምሽ ተስፋ እሱኛው ነው። እንትኑ አሰራሩ ትክክል አይደለም እንጂ ደና የሚባለው አይን ደግሞ እሱ የቀኙ አይንሽ ነው ደና ነው እኮ ትንሽ የሚያወናውነኝ። ያኛው ጠባሳ አለው ተብሏል። ያው እግዚአብሔር ያውቃል መጨረሻውን። ዋናው ሕክምና ማግኘት ነው። ማለት ጠባሳውን አይጠፋ ይሆን አይጠፋም። ከእርጅና ጋር በተገናኘ የመጣ እድሜ ጋር ጠባሳ ይመጣል። ስለዚህ እንዲቆም ነው እንዳይሰፋና የባሰ እይታ እንዳይጋርድ ነው ጠባሳውን አሁን ማስቆም። ከእንደገና አይንሽ ላይ ደግሞ ውሃው ቋጥሯል። ውሃውን ማጥፋት ውሃው እይታ ከላይ ላይ ነካካም ብዙ ጥንቃቄ ያስፈልጋል። ስላታሸገ እንዳትነኪ ተብለሻል። እስር ተሰቀለሽ አንቺ የጃመል እንዳለብሽ ወደ ታውቂያለሽ። ሁለት አረኩ ሳላቀው ነው አንድ ስከር ነው ክድና ትክደኝ ፈሰስ ገብቶ እንደውስ እኮ አልገባም። ገኒ በቃ ሁለት ነው ያሰጠችሽ። ወደ ራሴ ሕክምና ሄዳለሁ። ፊዚዮቴራፒ እየተሰራውኝ ነው ማለት ትንሽ ሰውነቴ ይዝላል፣ መድከም አለው።
ስለዚህ ሰውነቴ በጣም ዊክ ሆኗል። እሱን ነገሮች ደግሞ ለማሻሻል ተብሎ ፊዚዮቴራፒ ጀምሬያለሁ። ስለዚህ ያለውን ሁኔታ አብረን እናያለን።